እዚህ ጋር እንግዲህ የምናየው ለጥርስ ህመምና ለጉሮሮ ህመም እዚህ ጋር የምታዩት ቆንዶ በርበሬ ወይም ደግሞ ብላክ ፔፐር እሱን እንግዲህ እንደምታዩት እዚህ ጋር አራቷን ፍሬ የቆንዶ በርበሬ በጥርሳችን በማኘክ አፋችን ውስጥ ለ3 ለ4 ደቂቃ በማቆየት ይሄ እንደዚህ አራቷን ፍሬ ልብ አድርጉ። ከዛ ጉሮሯችሁ አፋችሁ ውስጥ በማላመጥ ወይም ደግሞ በማቆየት በየቀኑ አራቷን ፍሬ ብትጠቀሙ የጉሮሮ ህመምና የጥርስ ህመምን ለማስወገድ ወይም ደግሞ እንዲሻላችሁ በጣም ይረዳልና ቆንዶ በርበሬን እንደዚህ መጠቀም እንችላለን። ለበለጠ መረጃ ደግሞ ጄሪቲዩብ ዩቲዩብ ቻናል ውስጥ ብዙ መረጃዎችን ያገኛሉ። ወደ ቻናሉ ጎራ ይበሉ። ሊንኩ ከላይ አለ። መልካም የተባረከ